ሮቦቲክስ ዲዛይን ራሱን የቻለ የዲዛይን ፊልድ ነው። እየተካሄደ ያለው የቻይኒዝ ሮቦቲክስ ኦሎምፒክ ነው ይሄ እዚህ ጋር የምታዩት ማለት ነው። እና ሮቦቶቹን እዋቸው በቃ ኔክስት ሌቭል ሆነዋል ማለት ነው። እነዚህ የምታያቸው 400 ሜትር ያሸነፉት ሮቦቶች ናቸው። እና እዋቸው ይወድቃሉ፣ ይደናቀፋሉ እና ደግሞ መቆም ስለማይችሉ ጀስት የሆነ ወል ተደርጎ በቃ ተጋጅተው ነው የሚወድቁት። በጣም በስፒድ ስለሆነ የሚሄዱት ዝላይ የሚባለውንም የኮምፒቲሽን ይወዳደሩታል። እዩት። እዚህ ጋር ደግሞ ቦክሲንግ አለ ማለት ነው። ኢትስ ክሬዚ። በአንድ ይር ነው እንደዚህ ኢቮልቭ ያደረገው ማለት ነው። ላይክ ሮቦቲክስ ዲዛይን ቴክኖሎጂ የሚጠቀሙት አይ ቲንክ ሰልፍ ለርኒንግ የሆነ የኤአይ ቴክ ነው። እና እኛ ሀገርም የተለያዩ ሮቦቲክስ ዲዛይኖች እንዳሉ አውቃለሁ። ቬሪ አድቫንስ እያደረገ ያለ ቴክ ነው። ሶ የ100 ሜትር ደግሞ የሰው ልጅ ኮምፒቲሽን የሚታወቀው የዩዜን ቦልት ሪከርድ ነው እና 9.58 ነው የዩዜን ሪከርድ። ሶ እነሱ ደግሞ ይሄ የምታዩት ሮቦት 9.39 አድርጎታል። which means very like በቃ በአንድ አመት ውስጥ ላይ ከሰው ልጅ እኩል መሮጥ ችለዋል ማለት ነው፣ በላይ እንጂ ሪከርዱን ብሬክ ካደረጉት። ሶ ኔክስት ይር በጣም ፋስተር ነው የሚሆኑት እንደምታዩቸው። ሶ ኔክስት ደግሞ የላስት ይር የኦሎምፒክ ያዘጋጁትን ኦልሶ አስቀምጬላችኋለሁ። ግን እናንተ ሪፖስትና ፎሎ እያደረጋችሁ ሰፖርት ማድረግ እንዳይረሳ። ይመቻችሁ። ሶ ይሄ ደግሞ ያለፈው አመት የነበረው የሮቦቲክስ ውድድር ነው እና እዩት ልዩነቱ፣ እነዚህ እንዲህ እንደሚሮጡ ኢትስ ክሬዚ።